ከ8 ዓመታት በፊት በዚህ ክፍል ውስጥ የነበረው አየር በጭንቀት የተሞላ ነበር። እናት የልጇን ትንፋሽ እየቆጠረች፣ ዶክተሩ ደግሞ በቂ መሳሪያና መድኃኒት ባለመኖሩ እጆቹ ታስረው በሐዘን ይመለከት ነበር። በወቅቱ ጤና ማለት እድል እንጂ ዋስትና አልነበረም። ነገር ግን ታሪካችን እዚህ ላይ አላበቃም። ባለፉት 8 ዓመታት ውስጥ በሀገራችን የጤና ዘርፍ ላይ ትልቅ የለውጥ ማዕበል ተነሳ። የማይታዩት የጤና ባለሙያዎቻችን ትከሻ የሰነፈውን ስርዓት ደገፈው። ዘመናዊ ቴክኖሎጂ፣ አዳዲስ ሆስፒታሎችና የሕክምና መድኃኒቶች እጥረት ታሪክ መሆን ጀመሩ። ዛሬ ያ የስጋት ኮሪደር በፈገግታና በተስፋ ተተክቷል። ዛሬ እናቶች ልጆቻቸውን በልበ ሙሉነት ወደ ሕክምና ተቋማት ይዘው ይመጣሉ። ባለፉት 8 ዓመታት የተቀየረው የሕክምና ህንጻዎች ብቻ አይደሉም፣ የሰው ህይወት ጭምር እንጂ።